ሊሰጠን ይችላል እንዴ? መንታ መንታ አትወጡ? ኖ እኔማ በጣም ደስ ይለኛል። ያው አንቺ እኮ እንዳትቆጪ ግቢ በጣም ደስ ብሎኛል ማለት ነው እንዴ? ከዚህ በኋላ እኮ አንቺና ምሳሌ ናችሁ አለሞች። ካለ እናንተ እኮ ማንም ሰው የለም ሲምድር መሀል አደባባይ ላይ ትስመኛል። ምን ችግር አለ? ቤት እኮ እስከምደርስ አላደርስም እኮ። አውርተን እኮ አንተ በቃ ወደ ራስ ተመለስ እንዴ። ቅድስት በጣም አምሮብሻል። አመሰግናለሁ። በሉ ቅድስትና የብሩኬ ፍቅር እንደገና አብቧል። ቤተሰቦቻችን እንግዲህ ቅድስት የምንዳያቸዋት እስከዛሬ የምናውቃት እንግዲህ ብሩኬ የሚያውቃት ቢጃማ ለብሳ ቤት ውስጥ እንግዲህ ያው አለ አይደለ ኩሽና ውስጥ ወይ ደግሞ ሳሎን ላይ ስታጸዳ ነበርና ዛሬ እንግዲህ እራት ፕሮግራም ከኔ ጋር እንውጣ ስላላት በጣም ደስተኛ ነበረችና የራት ልብስ አልነበረኝም ስትለው እንግዲህ ኦኬ ችግር የለውም እኔ ራሴ ገዛልሻለሁ በማለት ሱቅ ሄደው ነበር፣ ሾፒንግ አድርገው ነበር የመጡት ማለት ነው። እንግዲህ ቆንጆ ቀሚስ ነው የገዛላት። ከገዛላትም ቀሚሶች መካከል እጅ አንዷ ነች ማለት ነው። ዛሬ እንግዲህ ፀጉሯን ተሰራርታ ፏፈሽ ብላ ለራት ፕሮግራም እንግዲህ ዝግጅት ብላ ልክ ከጓዳ ስትወጣ ብሩኬ እንግዲህ ፖዝ ሆኖ ነው የቆመው። ምሳሌ ምን እንዳለች ታውቃላችሁ? አባዬ ማነው ፖዝ ያደረጋል አለችው። ማን ያቆመህ? በቃ ፈጥጥ ብሎ ግርር ብሎ ቀረኮ ጋየት እና በመጨረሻም እንግዲህ የነበረው ነገር በጣም ደስ የሚል ነበረ። ብሩኬ በጣም ደስ ያለው ማለት በቃ እውነታችን የሚያውቃት ቅድስት ያልመሰለችበትም በቃ ሌላ ልዩ ሴት የሆነች በቃ ሰምሴ በቃ ላደለች የሆነ ቆንጆዬ ሴት እንግዲህ ቅድስቴና ብሩኬ ፏፈሽ ብለው ዛሬ ሁለቱም በጣም ነው የሚያማምሩት፣ ቆነጃጅት ናቸው። ተያይዘው ለራት ፕሮግራም ወጣ ብለዋል ማለት ነው ቤተሰቦቻችን። ያው ከዛ ደግሞ ዳጣ እኔ እኮ ነኝ ያሰማመርኳት እያለች ነበር። እንግዲህ ያ ስታምር እኔ ነኝ ያሰማመርኳት እያለች ነበርና ሞናሊዛን አስመሰልኳት እያለች ነበር። አረ ሞናሊዛን በለጨቻት አላለችም። ምሳሌ ደግሞ የምሳሌ እኮ ወሬ በጣም ይለያል። በጣም ነው ወሬ እየቻለች ያለችውና እንዴ አረ ሞናሊዛንማ በለጠቻት እንጂ እያለች ነበርና እንግዲህ በዛም በዚህ እያሉ በመጨረሻም እንግዲህ ቅድስቴ አበባ መስላለች። ሌላው ደስ የሚያሰኘው ነገር ደግሞ እንግዲህ ያው ታውቃላችሁ ቅድስቴ ይሄን ቀን እንዴት በተስፋና በናፍቆት ስትጠብቃት እንደነበረ ዛሬ በዚህ ልክ ተሳክቶላት በማየቷ በጣም ደስ ብሏታል። ትናንትና እንግዲህ ታገቢኛለሽ ወይ ብሎ በርከክ ብሎ ቀለበት ሲያደርግላት ነበር ብሩኬና በቃ በዛም በጣም ነው እንደተደሰተችው። ምክንያቱም ይሄን ነገር በጣም ስትጠብቀው ስትመኘው ስታስበው የነበረ ነገር ስለነበረ ዛሬም በጣም ደስ የሚል ሁኔታ ላይ ያለችው ቤተሰቦቻችን። እንግዲህ ደግሞ በቀጣዩ ያው ቤተሰብ ልኮ እንደሚያገባት ፕሮሚስ ገብቶላታል። እሷም እንግዲህ ገና ቀለበት አረክ እንጂ እኮ ሚስትህ አልሆንኩኝም፣ ስለዚህ በቅርቡ ቤተሰብ ልከህ የራስን ማድረግ ነው እያለችው ነበረ። እንግዲህ ቀለበትም ሲያደርግላት እንደ ብሩኬ በቃ አረከው በቃ እያለችው ነበረና እንግዲህ ከጋሽ ወደ ብሩኬ እሷም ተዘዋውራለች። በሚገርማችሁ በስሜት ውስጥ መሆኗ ማለት ጋሼ ነበር የምትለው። አሁን እናቴ ትክክለኛ መሆኑ ስታውቀው ብሩኬ ያለች ወይዬ አረ እንደዚያ ነው ነገሩ። አረ ተላላጡብን ጋይስ፣ አረ ተላላጡብን፣ አረ ፍትለኛ ትላላችሁ። እና ኤኒዌይስ ደስ የሚል ነበረ ማለት ነው። ቅድስቴ እንግዲህ በጣም ነው ደስ ያላት። በቃ የሰው ደስታ ደግሞ ማያስደስተው ሰይጣን ነው እንዴ ማለት ያለ ማለትም እንግዲህ ያው ፎቶ ዳጣ ፎቶ አንስታችኋለች። አሁን ሶሻል ሚዲያ ላይ ፖስት ተደርጓል ማለት ደግሞ እዛ ጋር አንድ ሽማግሌ ይዛ የእንትን ቪዲዮ እያስቀረችበት ነው ስልኳን ደብቃ አያችኋት። ግን ጋይስ ለማሴታ ተንኮላ በስላሴ ስም ከዛ ምን አደረገችው? በቃ ልብስህን አውጣ አለ። አሁን በምንግባባበት አማርኛ ወራሽ እያለ ያ ትልቅ ጅል ሰው የሆነ ሰውዬ ማለት ነው። አቤት በነገራችን ላይ የትልቅ ትምህርት አለ። አንዳንዴ በገንዘባቸው ለሚያስቡ ጭንቅላታቸው በገንዘብ ምክንያት ለተደፈነ አንዳንድ ባለሀብት ነን ባዮች ማለት ነው ትዳራቸው ልጆቻቸውን አስቀምጠው ለሚጃጃሉ በጣም ትልቅ ትምህርት ነው። እና ማለት እንግዲህ ፋፈሽ አድርጋ ቪዲዮ ቀርጸዋለች። ከዚህ በኋላ እንግዲህ ያለው ነገር
ያንን ቪዲዮ ይዛ ሶሻል ሚዲያ ላይ ፖስት ከማደርገው በፊት እና ብር ላክ ነው እንግዲህ ማለት ብላም እኮ መጨረሻ ላይ ትለቀው ትችላለች። ግን አሁን በቃ በዛ እያስፈራራች እንግዲህ ደህና ብር ትጠቀምበታለች። እና ብሩ ምን ልታደርግ ነው ትላታለች ያቺ ጓደኛዋ። ምን ብትል አሪፍ ነው ሰው በቀልበታለሁኝ ግን እኮ በቀል ፈጣሪ ነው አለቻት። አይ እነሱን እንኳን ተይው ፈጣሪ ሳይሆን እኔ ነኝ በቀላቸው አለችም። አሁን ያንን እንግዲህ የቅድስቴና የብሩኬን ደግሞ ፖስት ስታይ በቃ ምን ልትሆን ትችላለች? በቃ በጣም ከባድ ነው ስሜቱ አስባችሁታል? እና በጣም ከባድ ነው እንግዲህ እየተላላጠች ነው የምትገኘው። ማህሌትም በእርግጥ ያው የሆነ ነገር ትንሽ እንትን ልትላቸው ትችላለች ማለት ልትረብሻቸው፣ ግን ምንም አታመጣም። ምክንያቱም ብዙ ነገር ዝታ ብዙ ዕለታትን ብዙ ፎክራባቸው በቃ ብዙ ነገር አድርጋባቸው ነበረ። ግን ስላልቻለች ነው አሁን የተወቻቸው እንጂ መጨረሻ ላይ ሁኔታው በቃ የትም እንደማደርስ ስላወቀችው ነው እንጂ ብዙ ጊዜ ሞክራ ነበረ። ብዙ ነገር ሞክራ ነበረ። ሲጀመር ቅድስትን ለማባረር ብሩክን በቃ በምትችለው ብሩክን ራሱ ለመግደል በህይወት እንዳይኖር ራሱ ለማድረግ ብዙ ነገሮችን ሞክራለች እኮ ግን አልተሳካላት ስላለ ነው። አሁንም እንግዲህ እግዚአብሔር ይመስገን ያው የተወሰነ ልትታገላቸው ትችላለች። ግን ያው ምንም የሚመጣ ነገር የለም። በቅርቡ ደግሞ እንግዲህ ሰርጋቸውን እንደምንታደም ተስፋ እናደርጋለን። የሞገስ እና የሉላ ደግሞ በጣም ትልቅ አጣብቂኝ ውስጥ ገብተዋል። የእነሱም እንግዲህ ያ ጠበቃ ተገኝቶ ባጭሩ አሁን ሰላም እንደሚሆኑ ተስፋ እናደርጋለን። ጠበቃው ምክንያቱም ስላልሞተ አሁን ጠበቃው ሞቷል ተብሎ ነው እንግዲህ ይህን ያክል ቫልዩ ዋጋ እየከፈሉ ያሉት ማለት ከችግራቸው ላይ ችግር የተደረበባቸው እንግዲህ አብረው እንደሚወጡት ተስፋ እናደርጋለን። በቀጣይ በአዲስ ነገር እንገናኝ። ሰላም ቆዩ ቤተሰቦቻችን። ላይክ አይረሳ፣ ሰብስክራይብ ማድረጋችሁን ደግሞ የሁሌም መልእክታችን ነው። መልካም ጊዜ ያላችሁበት ባይ